ውድ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ይህን የመሰለ ቆንጆ ጣፋጭ ነው። የሰራሁት ኮስተርድ በፍራፍሬ ነው። በጣም አሪፍ ነው፣ ይጥማል። ልብ ቅዝቅዝ የሚያደርግ ለረመዳን በሞቃታማ ወቅት ላይ የምንሰራው ቀዝቃዛ ጣፋጭ ነው። አሰራሩን የሚያስፈልገውን ግብአት ሙሉ ቪዲዮውን እስከመጨረሻ በመከታተል እናንተ ሞክሩት፣ ትወዱታላችሁ። ፍሬሽ ብርቱካን እንጨምቃለን በቅድሚያ ማለት ነው። ሁሌም ቢሆን ፍሬሽ የሆነ ነገር ጣዕሙ ልዩ ነው አይደል? ማሻአላ ተባረካላ። የዛሬው ኮስተርዳችን በጣም ደስ ይላል። በጣም ነው የሚጠማው። ለተለያዩ ግብዣ ራሱ በትንንሽ በሚያማምሩ ብርጭቆዎች በማድረግ መስራት ትችላላችሁ። እንዲሁም እዚህ ጋር ኪዊ፣ ብርቱካን፣ ኢነባለን፣ እንጆሪ ያለን ፈራውላ ማለት ነው። እነዚህ ፍራፍሬዎች ነው ውስጡ የምናደርግበት። 1 ኩባያ ስኳር አለኝ። እንዲሁም 1 ሊትር ደግሞ ወተት፣ ፈሳሽ ወተት፣ ፉል ክሬም የሆነ ፈሳሽ ወተት። እንዲሁም ኮስተርድ ማለት ይሄ ነው። ይሄን የተጠቀምኩት አይነት እናንተም ይሄንን የኮስተርድ አይነት በመጠቀም በጣም ቆንጆ ጣፋጭ ትሰራላችሁ። በምትሰሩበት ድስት 1 ኩባያ ስኳር፣ 1 ሊትር ወተትና ለ1 ኩባያ ሩብ የጎደለውን ሳትሞሉ ኩባያ፣ አሁን ስኳር የሰፈራችሁበትን ኩባያ በጣም ሳትሞሉ የኮስተርድ ፓውደሩን ታረጋላችሁ። ለ1 ኩባያ ሩብ የጎደለው ማለት ነው። የተጠቀምኩት ኩባያ መስፈሪያው 300 ሚሊ የሚይዝ ነው። ተመሳሳይ ኩባያ ተጠቀሙ። አያችሁት? እኔ አልሞላውትም። ልክ እንደዚህ ማለት ነው። ሊሞላ ሩብ የጎደለው። በመጀመሪያ ከመጣዳችሁ በፊት አማስሉት በደንብ ማለት ነው። በደንብ አዋህዱት በመበጥበጫ። አያችሁት? ሽቦ ማለት ነው። ከዛም በኋላ ነው የምንጥደው። ከዛን እጃችንን ሳናቋርጥ መፍላት እስከሚጀምር ድረስ እንደዚህ እናደርጋለን ማለት ነው። እኔ የተጠቀምኩ ኩባያ ትልቅ ነው። አነስ ያለ መጠኑ ከተጠቀማችሁ ደግሞ በጣም አሪፍ ነው። አያችሁት? እየወፈረ ይሄዳል። አንዴ ከፈላ ስለማይጓጉል እስከሚፈላ ጠብቁት። ወተት አንሶኝ ስለነበር ከ1 ሊትርም አንሶ ስለነበር ጨመርኩበት። ለምን? እኛ የምንፈልገው የወተት መጠን በጣም የወፈረ ከሆነ ሲበሉት ቁርስ የሚል ነው የሚሆነው። ስለዚህ በጣም ከወፈረባችሁ ትንሽ ወተት ጠብ አድርጉ። ታዲያ እንዳታበዙ፣ በጣም እንዳይቀጥንባችሁ ማለት ነው። ቅጥነቱን እናንተ ተቆጣጠሩት። ለምሳሌ አንዳንዴ 1 ሊትር ተብሎ መጠኑ አነስ ያለ ስለሆነ ነው እንጂ 1 ሊትር ወተት ይበቃናል። ካነሳችሁ ከወፈረባችሁ ወተት ጠብ አድርጉበት። ያን ያክል ግን አብዝታችሁ እንዳይቀጥንባችሁ። ለምን? ሲበላ ቀጭን እንዳይሆን ማለት ነው። አሁን በዚህ መልኩ ነው ያለው። በኋላ ደግሞ ሲቀዘቅዝ ራሱ ይወፍራል የተወሰነ ማለት ነው። ስለዚህ ከመጀመሪያው እናንተ ጀምሮ እንዳታቀጥኑት፣ በጣምም እንዳታወፍሩት። ለ1 ለ2 ደቂቃ ተክተክ ካለ በኋላ መፍላት ጀምሮ ለ1 ለ2 ደቂቃ ተክተክ ካለ በኋላ በምታዩት በምትፈልጉት አይነት ኩባያ ውስጥ እናደርጋለን ማለት ነው፣ በምንፈልገው እቃ ላይ። ከዛም በኋላ መጠኑ አነስ ያለ ከሆነ ቆንጆ ነው የሚሆንላችሁ። ለምን? በተለይ ከላይ ዲኮር የምታደርጉ ከሆነ በጣም ያምራል። የኔ ብዙም እንትን አላለም ያን ያክል። እኔ አሁን ካሜራ ላይ ሆኖ ነው እንጂ በአካል በጣም ያምራል። ካሜራ ላይ ግን ብርጭቆ ትልቅ ስለሆነ ዋጥ ነገር አለገው ዲዛይኑን። በጣም ነው የሚያምረው። ብርቱካኑን በምታዩት መልኩ ነጩን የብርቱካኑን ቆዳውን ከላጣችሁ በኋላ ከውስጥ ነጭ አለ አይደል? ነጩንም ላጡት። ኮስተርዱን ካረኩ በኋላ ራሱ እዛው ቶሎ ይበርድላችኋል፣ ይቀዘቅዛል ማለት ነው። እዛው ኩሽና ሲቀዘቅዝላችሁ ይኸው ኪዊ የሚባለውን ፍራፍሬ እንዲሁም ፈራውላ የሚባለውን እንጆሪ እንዲሁም አይናብ የሚባለውን ወይን ከትፌ ብርቱካኑንም አደርጋለሁ። እዚህ ጋር ደግሞ ለብቻ በሌላ ድስት ምንድን ያደረኩት 2 ኩባያ የብርቱካን ጭማቂ ነው ያደረኩት። ፍሬሽ የብርቱካን ጭማቂ። እንዲሁም ይሄ ነሻ ዞራ ይባላል። ይሄ ነሻ ዞራ 2 ማንኪያ፣ በትልቁ ማንኪያ 2 ነው የምናደርገው። ከዛ በኋላ አያችሁት? ማሻአላ ተባረካላ። 1 ማንኪያ ደግሞ ስኳር አንድ ላይ ነው የምንበጠብጠው። የብርቱካን ጭማቂውን 1 ማንኪያ ስኳር፣ 2 ማንኪያ ነሻ። እንደዚህ ሲፈላ ሲንተከተክ ወዲያውኑ ነው። ያን ያክል ማብላት አይጠበቅባችሁም። ፈላ ሲልላችሁ ፍራፍሬው ላይ ከላይ ነው የምታደርጉት። አያችሁት? ከላይ ትሙሉለታላችሁ ማለት ነው። እንደነገርኳችሁ የኔ ትልቅ ስለነበረ እንትን ብሏል። አያችሁት? እንደዚህ ይሆናል ማለት ነው። ከዛ ፍሪጅ ውስጥ ታረጉታላችሁ ሲቀዘቅዝ ሲጥም። እኔ ትልቅ ብርጭቆ ስለተጠቀምኩ ምን ሆኗል መሰላችሁ? ከላይ ሌላ ፍራፍሬ ዲዛይን ማድረግ አልቻልኩም። ትንሽ ከሆነ ግን የምትጠቀሙት ልክ በዚህ በምስሉ መሰረት ከላይም ፈራውላ መጨረሻ ላይ ፈራውላ አድርጋችሁ ናና አርጋችሁበት ብታቀርቡት ላይን በጣም ይማርካል።
ጣዕሙ ማሻአላ ተባረካላ ነው። ሞክሩት፣ ትወዱታላችሁ። ቪዲዮ ላይክ፣ ሼር በማድረግ አበረታቱኝ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።